ሰላም ውድ የያሬድ ቴክ ቤተሰቦች፣ ዛሬ ስለ ናሽናል አይዲ አዲስ መረጃና እንዴት አድርገን አፕዴቶችን እንደምናስተካክል አጠቃላይ ስለ ናሽናል አይዲ አሞላል፣ ስማችንን አቀያየር እና የተለያዩ ለውጦች ስለመጡ እነሱን ስልክ ቁጥራችንን፣ ኢሜይላችንን እንዴት አድርገን እንቀይራለን፣ ያለንበት ቦታ ከቦታ ወደ ቦታ ስንንቀሳቀስ እንዴት አድርገን አድራሻችንን እንቀይራለን የሚለው አጠቃላይ ስለ ናሽናል አይዲ አሞላል ማለት ነው። በፊት የሞላችሁን አፕዴቱ ላይ እንዴት አድርጋችሁ እንደምታደርጉ በአጠቃላይ ስለሱ መረጃ ያሳያችኋለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ለጓደኞቻችሁ ሼር በማድረግ እንተባበር። ወደ ቪዲዮ እንግዲህ ወደ ክሮም ዌብሳይት እንገባና ከላይ መጻፊያው ላይ ማለት ነው id.et አፕዴት ብለን እንጽፋለን ማለት ነው። እንደዛ አድርገን ስንጽፍ የራሱ የናሽናል አይዲ ዌብሳይቱን እናገኘዋለን ማለት ነው። ሶ id.et/አፕዴት ብለን ሰርች እናደርጋለን ማለት ነው። ቀጥታ ወደ ናሽናል አይዲያችን ያመጣልናል ማለት ነው። ዌልካም ቱ ፋይዳ ሬዚደንት ፖርታል ይላል። እንኳን ወደ ፋይዳ የመታወቂያ ፖርታል በደህና መጣችሁ ይላል ማለት ነው። ሶ እዚህ ጋር ነው ሎጊን የምንለው ማለት ነው። ሎጊን የምንለው ደግሞ ኤፍኤስኤን ወይም ኤፍኤን ነምበራችንን ከናሽናል አይዲ ወይም ስንመዘግብ የተላከልንን ወይም ናሽናል አይዲ መታወቂያችን ላይ ያለ ቁጥር እዚህ ጋር እንሞላለታለን ማለት ነው። እሱን ናሽናል አይዲ መታወቂያችን ላይ ወይም ናሽናል አይዲ ስንመዘገብ በቴክስት የገባልን ስልክ ቁጥር ነው ማለት ነው። ሶ እሱን ከናሽናል አይዲያችን መታወቂያ ላይ ያየን እዚህ ጋር 16 ዲጂት ነው። ሶ ቁጥሩን እንደዚህ አድርጋችሁ ከሞላችሁ በኋላ ከስር በቢጫ የተከበበች ማለት ነው ፕሮሰስ ምትላለች፣ እሷን ተጭነን ሎጊን እናደርገዋለን ማለት ነው። ቁጥራችሁን 16 ዲጂት ቁጥራችሁን ካስገባችሁ በኋላ ፕሮሰስ ማለት ብቻ ነው እናንተ የሚጠበቅባችሁ ማለት ነው። ሶ ፕሮሰስ ስትሉት ቬሪፋይንግ ያደርጋችኋል ማለት ነው። ሶ ወደ እናንተ ኦፒቲ ስልክ ቁጥር ማለት ነው፣ ስልክ ቁጥራችሁ ላይ ኦፒቲ የሆነ ቁጥር ይልክላችኋል ማለት ነው። ቨርቲፊኬሽን ኮድ ወደ እናንተ ስልክ ቁጥር ይልክላችኋል ማለት ነው። ሶ በመታወቂያችሁ የተመዘገባችሁ ስልክ ቁጥር ላይ እዛ ላይ ኦቲፒ ይልክላችኋል ማለት ነው። ሶ እሱን ከስልካችሁ ላይ ሲልክላችሁ እዚህ ጋር መጻፍ ነው ማለት ነው። እሱን ደግሞ ወደ ስልክ ቁጥራችሁ ፋይዳችሁ ላይ ያለ ስልክ ቁጥር ላይ ይላካል። ሶ እሱን ጠብቃችሁ ከስልካችሁ ላይ ሲላክ እንደዚህ አድርጋችሁ መሙላት ነው ማለት ነው። ሶ ለኔ አሁን እንደዚህ ተልኮልኛል ማለት ነው። ከዛ ቬሪፋይ ማለት ነው። በቃ ቀጥታ ወደ እናንተ መረጃ ነው የሚያስገባችሁ። ይሄን ከተጫናችሁ በኋላ ቀጥታ ቬሪፋይ ስትሉት የሚያስገባችሁ ቀጥታ ወደ እናንተ ናሽናል አይዲ መረጃችሁ ነው ማለት ነው። ሶ እንደዚህ አስገብቶኛል ሆም ላይ ያለ ማለት ነው። አጠቃላይ መረጃችንን እዚህ ጋር ነው ማለት ነው። እንዴት መረጃችንን እንቀይራለን፣ የስም ለውጥስ የት ነው የምንቀይረው የሚለውን አጠቃላይ በዚህ ቪዲዮ እናያለን ማለት ነው። ሶ ብዙ ነገር አሉ እዚህ ጋር እዚህ ጋር ብዙ ነገር አሉ ማለት ነው። እኛ የምንጠቀመው አፕዴት ዴሞግራፊክ ዳታ እና ኮሬክት ዴሞግራፊክ ዳታ የሚለውን ሁለቱን እንጠቀማለን ማለት ነው። ሶ የሁለቱ ልዩነት ምንድነው፣ እንዴት አድርገን እንቀይራለን የሚለውን እስከ መጨረሻው እናያለን ማለት ነው። እና እዚህ ጋር ያለው ፋይላችንን ሙሉ በሙሉ እኛ ስንመዘገብ የሰጠነው ወረቀት ላይ ጽፈን አጠቃላይ የኛ መረጃ እናየዋለን ማለት ነው። ሶ አሁን ኮሬክት ዴሞግራፊክ ዳታ የሚለውን ቲክ አድርገን እንገባለን ማለት ነው። ሶ እዛ ውስጥ ምን አለ የሚስተካከለው ምንድነው፣ እንዴትስ ነው የሚስተካከለው የሚለውን አጠቃላይ መረጃውን እናያለን ማለት ነው። ሶ የመጀመሪያውን እናያለን። ኮሬክት ዴሞግራፊክ ዳታ የሚለውን እንጫናለን ማለት ነው። ሶ ወደ ስንገባ አጠቃላይ የኛ መረጃ ያስቀምጥልናል ማለት ነው። ምን እንደምንቀይርም ኮሬክት አድርገን የምናስተካክለው ኤዲት አድርገን ማለት ነው። የትኛውን ነው የምንቀይረው የትኛውን ነው የማንቀይረው የሚለውን እዚህ ጋር አጠቃላይ እዛ ጋር መረጃ አለላችሁ፣ እሱን ማንበብ ትችላላችሁ። ሶ የኔ አሁን እዚህ ጋር አምጥቶልኛል። ሶ እንዴት አድርገን እነዚህን እንቀይራለን የሚለውን አጠቃላይ እናያለን። ኤዲት እያደረግን ነው የምንቀይረው። ግን መጠንቀቅ ያለባችሁ ነገር ከመቀየራችሁ በፊት የናንተን በፊት የሰጣችሁትን መረጃ ማየት አለባችሁ። ለምሳሌ ስማችሁ ፊደል ቢሳሳት ኮሬክት አድርጋችሁ የሞላችሁት በፊት ስትመዘገቡ ኮንሰንቱ ላይ ማለት ነው። ሶ እዛ ላይ በስትክክል ጽፋችሁ እዚህ ግን ራይተሩ ወይም የመዘገባችሁ ሰው ሲመዘግብ ኮምፒውተር ላይ የፊደል፣ የስም፣ የዜግነት ወይ የስልክ ቁጥር ወይ እንዳለ ጾታ፣ ኢሜል፣ ፎን ነምበር የፈለጋችሁትን ነገር እዚህ ጋር አይታችሁ
ከዛ ጋር ስትመዘገቡ የሰጣችሁት መረጃ ጋር እያስተያያችሁ የሰጣችሁት መረጃ ትክክል ሆኖ ሳለ ይሄ ግን ከተሳሳተባችሁ ነው እዚህ ውስጥ ገብታችሁ ሙሉ ማስተካከል የምችሉት ማለት ነው። ሶ እንደ አዲስ ለምሳሌ አሁን እኔ ስሜ እንድቀይር ብል እዛ ጋር የሰጠሁት ስም የራሱ ከሆነ ሌላ ስም ማስገባት አልችልም። እንዴት አድርገን ነው የናሽናል አይዲ መታወቂያ ስማችንን የምንቀይረው የሚለውን ወደ በኋላ ነግራችኋለሁ ማለት ነው። ሶ እዚህ ጋር መቀየር የምንችለው አጠቃላይ መረጃችን አለ ማለት ነው። እሱን መረጃችንን አይተን እዛ መረጃ ላይ ግን ሰፍሮ ሳለ ጸሐፊው እዚህ ጋር ሳስቶ ከጻፈብን እዚህ ውስጥ ገብተን ሙሉ በሙሉ አፕዴት ማድረግ እንችላለን ማለት ነው። ሶ እዚህ ጋር የሰጣችሁትን ፋይል ወይም ስትመዘግቡ የሞላችሁት ፋይል ውስጥ ከሌለ ግን አትችሉም ማለት ነው። ሶ እዚህ ጋር ነው ፋይላችሁን እዛው ጋር ገብታችሁ ማንበብ ትችላላችሁ። ምን አለ ስማችሁን ያስነብባችኋል እስከናያታችሁ ማለት ነው። አድራሻችሁን፣ ስልክ ቁጥራችሁን፣ ዓመተ ምህረት የተወለዳችሁበትን አጠቃላይ መረጃ እዚህ ጋር አለ። ሶ እዚህ ጋር የተመዘገባችሁትን ማለት ነው እናንተ እዚህ ጋር በስትክክል ተመዝግባችሁ ግን እዛ ጋር ሲጽፍ ኮምፒውተር ላይ ካሳሳተው ሶ እዚህ ጋር አሁን ለምሳሌ ያለ የኔ ስም በፊደል ቢለይ እዛ ጋር ግን የተለያየ ከሆነ እዛ ጋር ማስተካከል እችላለሁ ማለት ነው። ሶ አፕዴት የምናደርገው ምንድነው እንዳለ የተሰጠን እዚህ ጋር መረጃ አለ እሱ የሞላ ነው ማለት ነው። ሶ እሱን እያየን ቀጥታ እዛ ጋር አፕዴት ማድረግ እንችላለን ማለት ነው። ሶ እናንተ አይታችሁ ፋይላችሁን ማለት ነው ኤዲት የምትለውን በመንካት እዛ ጋር ኤዲት ማድረግ ትችላላችሁ። ምን አይነት መታወቂያ ነው ያስገባችሁት የሚለውን እዚህ ጋር ያሳያችኋል። መታወቂያችሁን እንዳለ ሙሉ መረጃውን ደግሞ በወረቀት የሞላናት ሙሉዋ እዚህ ጋር ኮንሰንት ፎርም የምትለዋን ስትጫኗት አጠቃላይ እናንተ የሞላችሁት መረጃ እዚህ ጋር ያሳያችኋል ማለት ነው። ሶ ያቺኛውን አይታችሁ እናንተ እዚህ ጋር በመግባት ኤዲት እያደረጋችሁ መሙላት ትችላላችሁ ማለት ነው። ይሄ ኮሬክት ዴሞግራፊ ዳታ ነው። ስማችሁን መቀየር ትችላላችሁ። እዛ ጋር ትክክል ሆኖ እዚህ ጋር ከተበላሸባችሁ ማለት ነው የፈለጋችሁን አፕግሬድ ዴሞግራፊ ዳታ ማለት ደግሞ ዳታችሁ ነው። ኦሬዲ ዴሞግራፊ ዳታ ነው። ለምሳሌ ከዚህ አዳማ ብትሄዱና እዚህ ሆናችሁ የሞላችሁት ያኛው አዳማ ስትሄዱ ደግሞ አዳማ ስለምትኖሩ ያንን በነፃ አፕዴት ማድረግ ትችላላችሁ። አፕዴት በነፃ የምታደርጉት ያለ ፋይል ማለት ነው፣ ያለ ኮንሰንቱ አድራሻችሁንና ኢሜይላችሁን ነው። ኢሜይላችሁን መሙላትም ትችላላችሁ። ነገር ግን ኢሜይላችሁን በፈለጋችሁ ሰዓት አፕዴት ማድረግ ትችላላችሁ ማለት ነው። ሶ አሁን እኔ እዚህ ጋር ኢሜይል የለኝም። ሶ ኢሜይል መጻፍ እችላለሁ፣ አለመጻፍም እችላለሁ፣ አፕዴት ማድረግ እችላለሁ። ሶ ስልክ ቁጥር፣ ጾታ፣ አድራሻ በተለይ እነዚህ ያላችሁበት ቦታ ክፍለ ከተማችሁ ምናምን ከተሳሳቱ በስትክክል ማለት ነው ኤዲት አድርጋችሁ አፕሎድ ዶክመንት ትላላችሁ ማለት ነው። ሶ ከኮንሰንቱ ጋር ተመሳሳይ የሆነ ነገር ከጻፋችሁ አፕሩቭ ያደርጓችኋል ማለት ነው። ሶ እንደዚህ አድርጋችሁ ነው መቀየር የሚችሉት። የፈለጋችሁትን ነገር ኮንሰንቱ ላይ ያለ ነገር እዚህ ጋር ማስገባት ትችላላችሁ። ግን የማችሉት ኮንሰንቱ ላይ ወይም በፊት ስትመዘገቡ የሞላችሁ ኮንሰንት ላይ እዚህ ጋር ደግሞ የተለያየ መሙላት አችሉም። ለምሳሌ ዜግነታችሁ ዜጋ ኢትዮጵያ ብላችሁ እዚህ ጋር አስተካክላችሁ ሶ ኮንሰንቱ ላይ ኢትዮጵያ እያለ እዚህ ጋር ደግሞ ካናዳ ማለት አችሉም ማለት ነው። ሶ አፕሩቭ ያደርጋችሁም። ሶ አፕሩቭ የሚያደርጋችሁ አንብቦ ነው። ምንም ኮንሰንቱን የዛሬ ምናምን ወር ስትሞሉ ናሽናል አይዲ ስትመዘገቡ ማለት ነው የሰጣችሁት መረጃ ነው እዛ ኮንሰንት የሚቀመጠው። ሶ እሱ ላይ እዚህ ላይ ተመልሳችሁ እያያችሁ እዚህ ጋር ኤዲት ማድረግ ትችላላችሁ። ኤዲት የምትለዋን ዝም ብሎ ስነኩት አይሰራም። ሶ ኤዲት ምልክቷን ነካ አድርጋችሁ ደግሞ እዚህ ጋር እንደ መጻፍ ቲክ ስታደርጉ ይጽፍላችኋል ማለት ነው። ሶ መጀመሪያ ኤዲቷን ትጫናላችሁ። ከዛ የምትፈልጉትን ነገር ተነካላችሁ። ሶ ከዛ አፕሎድ ዶክመንት የሚለውን አይዴንቲቲ የሚሆን ወይም አድሬስ የሚሆን የፈለጋችሁትን ነገር እዛ ጋር መጫን ትችላላችሁ ማለት ነው። ሶ በእንደዚህ አይነት መልክ እናንተ ኮንሰንት ላይ ስጽፉ ትክክል ሆናችሁ፣ ነገር ግን የመጣው መረጃ ግን ትክክል ካልሆነ እንደዚህ ገብታችሁ ማስተካከል ትችላላችሁ ማለት ነው። ሶ ሎኬሽናችሁን፣ ኢሜይላችሁንም ስማችሁንም መቀየር ትችላላችሁ። እነዚህ መረጃዎች ወጥተዋል ማለት ነው። ለአሁኑ ግን አፕዴት የሆነ ነገር ይሄ ነው። ነገር ግን ፎቶ ለአሁኑ መቀየር አንችልም ማለት ነው። መቀየር የምንችለው ኮንሰንቱ ላይ የሰጠነው አጠቃላይ መረጃ ስማችን፣ ስልክ ቁጥራችን፣ ኢሜይላችን፣ አድራሻችን፣ የትውልድ ቦታችን፣ ዜግነታችን እና እድሜያችን አጠቃላይ ኮንሰንቱ ላይ በትክክል ሞልተን እዚህ ጋር ግን ከተበላሸብን እዚህ ጋር አፕዴት ማድረግ እንችላለን ማለት ነው። ኤዲት ምልክቷን ነክታችሁ አፕሎድ ዶክመንት ነው ማለት ነው የምትሉት። ሶ አጠቃላይ ያለው መረጃ ስለ ናሽናል አይዲ
ይሄ ነው ማለት ነው አፕዴት የምታደርጉት። ነገር ግን አንዳንድ የወጡ መረጃዎች አሉ ስማችንንም እዚህ ላይ እንቀይራለን የሚሉ መረጃዎች ናቸው። ሶ አሁን ለምሳሌ እኔን ስም ከኮንሰንቱ የተለያየ እዚህ ጋር በሞላ አፕሩቭ አያደርገኝም ማለት ነው። ሶ አንዳንድ ሰዎች የሚሰሩ ቪዲዮ ደግሞ ስማችሁን መቀየር ትችላላችሁ የሚል መረጃ ይሰጣሉ ማለት ነው። ሶ ስማችሁን ፊደላችሁን ከተሳሳተባችሁ ወይ ስማችሁ ኮንሰንቱ ላይ የሞላችሁ ከተለያየ ነው እንጂ አዲስ ስም ኮንሰንቱ ላይ ያልሞላችሁ ስም መቀየር አችሉም ማለት ነው። ሶ ይሄን እንደዚህ ካየን ስማችንን የት ነው የምንቀይረው የሚለው ጥያቄ አብዛኛው እየጠየቀ ነው። ሶ እናንተ አዲስ የምታወጡና ስማችሁን ደግሞ ወይ ከቀበሌ ይሆናል ወይ ከሆነ ነገር ይሆናል አምጥታችሁ እሱን እንዴት ነው እዚህ ጋር መቀየር የምችሉ ለሚለው በአሁኑ በኢትዮጵያ 2 ቦታ ብቻ ነው የሚሰራው። አንደኛው ዋናው መታወቂያ ቢሮ ማለት ነው። ዋናው የኢትዮጵያ ፖስታ ቤት ማለት ነው። ፖስታ ቤት ዋናው የኢትዮጵያ ፖስታ ቤት የናሽናል አይዲ ቢሮ ማለት ነው። ቀጥታ ዋናው መስሪያ ቤቱ እዛ ሄዳችሁ ከቀበሌም ቢሆን ከሆነ ቦታም ቢሆን ያመጣችሁትን መረጃ ይዛችሁ እዛ በመሄድ እነሱ ናቸው አፕዴት የሚያደርጉት ስም ለመቀየር ማለት ነው። ቀጥታ ኮንሰንቱ ላይ የሌለ ስም በፍርድ ቤት አስወስናችሁ ሊሆን ይችላል በሆነ ነገር ያወጣችሁትን ስም መቀየር የምትችሉት እዛ ሄዳችሁ ነው። ሶ አንደኛው የምትቀይሩት የኢትዮጵያ ዋናው ፖስታ ቤት የናሽናል አይዲ ቢሮ ብላችሁ በመሄድ እዛ ነው ማለት መቀየር የምችሉት ማለት ነው። ሁለተኛው ደግሞ ከብሔራዊ ቤተ መንግስት ፊት ለፊት ከ4 ኪሎ ማለት ነው ወይም አንድነት ፓርክ የተሰራው ፎቅ ማለት ነው እሱ ላይ በመውጣት የናሽናል አይዲ ፕሮግራም ቢሮ ብላችሁ በመሄድ ማለት ነው እዛ ስማችሁን መረጃ በመያዝ መቀየር ትችላላችሁ። ኮንሰንቱ ላይ ያልሞላችሁት ስም ከሆነ በፍርድ ቤት አስወስናችሁ ከሆነ እዛ ነው ሄዳችሁ መቀየር የምችሉት ማለት ነው። ሶ ኮንሰንቱ ላይ ያለውን ግን እንደዚህ አድርጋችሁ በዌብሳይት ማለት ነው አፕዴት ማድረግ ትችላላችሁ ማለት ነው። ውድ ተመልካቾቻችን ለዛሬ ያያዝነው ይሄን መረጃ ይመስላል። ለቀጣይ ደግሞ በሌላ መረጃ እስከምንገናኝ መልካም ቀን